ሰላም የሚላችሁ ክርስቲያን ጓደኛ ካላችሁ ከክርስትና እንደወጣ እንዲያውቅ መጽሐፉንም እንዲያነብ ይህን ቪዲዮ ላኩለት። ተመልከቱ። መጽሐፍ ቅዱስ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ካለ በኋላ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በክርስትና ያለው ማለት እነዚህ ማም ካላመጣ በእነሱ አስተሳሰብ እሺ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና። ስለዚህ አንድ ክርስቲያን ሙስሊምን ሰላም አይልም። ሰላም ካለ ኃጢአተኛ ሆኗል ወይም ኃጢአትን ተካፍሏል ማለት ነው። ጨምላችሁ ደግሞ ተመልከቱ። መጽሐፈ ገድለ ቅድስት አርሴማ እንደዚህ ይላል፣ ክርስቲያን ያልሆነውን እንዴት አደርክ እንዴት ዋልክ አትበሉ። እንዴት አደርክ እንዴት ዋልክ የሚል ቢኖር በስራ ወይም በአምልኮቱ አንድ ሆነ፣ ጣዖት አምላኪ ሆነ ማለት በእነሱ አስተሳሰብ። ስለዚህ ወገኖቻችን ሰላም የምትሉን ከሆነ መጽሐፋችሁ እንደሚናገረው ከክርስትና ወጥታችኋል፣ ጣዖት አምላኪ ሆናችኋል ማለት ነው።